ቁና አያናን ብትሆን ቁጭ ማድረግ አያናን ራሱ እኛን እንኮ ይሰ አያና ዶንት ፎርጌት አያና ዶንት ፎርጌት እኛን እዚህ ጋር ያደረስን እናወርዳለን። እዛው ከመንግስት ጋር ተከባብረህ የማትቀመጥ ከሆነ ይሄ መጨፋጨፍ ምናምን ይሄ መናናቅ ምናምን አንድ ሰው አገኘ። እኛ እኮ ልንገራችሁ የኦሮሞ አንድ አይነት ነው ጀዋር ልንገራችሁ አንድ አይነት ነው። ሁለት አይነት ነበረ፣ አንዱ ጠፍቷል፣ አንዱ ግን እየበራ ነው። ኦኬ ከጥቅማችን አንፃር እንጂ እግዚአብሔር ምስክር እኔ ቁጭ ብዬ ከጧት እስከ ማታ ጨፈጨፋቸው ቁጭ ብዬ ነው የማዋርዳችሁ። ቁጭ ብዬ ምንድነው የዚህን ያህል አፍ መካፈት የዚህን ያህል መልቀቅ ልቅቅ ማለት አትናገር ነው እንዴ? ምንም በቃ አትናገር። ጆሃር 65 ጊዜ ይጽፋል። ምን ነው ድሮ 125 ጊዜ ሲጽፋል ተሰማችሁ? በኢህአዴግ ጊዜ ማለት ነው። በኢህአዴግ ጊዜ ጀው ሲመጣ እኮ ሚሊኒየም አዳራሻችሁ ያርጋችሁ የተቀበላችሁት እነሱ እንጂ እኮ እሱ አይደለም እኮ ሬድ ቴፕሽ ተቀብሎ የተቀበላችሁ እሱ እኮ አይደለም። ታው ተነጋገሩ፣ ተጨፋጨፉ። ግን ይሄ ዝቅ ባለ ሰው ዝቅ አድርገን ዝቅ እናደርገዋለን ካላችሁ አይ ዝጉት፣ ይሄንን የማንም ዝጉት እንመጣለን። ችግር የለውም። ወደ ድሮ ቴሌግራማችን ወደ ዋትሳፓችን እኛ አውቀን ኔቶ ነው አውቀን ማለት እንደው አይጠቅምም ለኦሮሞ ህዝብ ይሄ ጠቅመዋል ወይ ባዳ ቢሆን ኦኬ ውጪ ሰው እናንተ ግን እሱን እንደ ባዳ ልታረጉት የሆነ ምንም እንዳልሰራ እንዲዝቅ አድርጎ ለመጣል ምናምን እንዴ ተቀበሉ እንጂ ቅራኔ ተቀበሉ። የጀዋር ቄሮ የለም ብላ ስትፈልግ የጀዋር ቄሮ እኛ አለ ምን ሞተናል እንዴ? ድሮም እኮ እናንተ በሰራችሁት እኮ ወደለ ፕሮፓጋንዳ ልንገራችሁ አይደለም ልጆቻችን የከፈሉት ደምና እቺ ሶሻል ሚዲያ ናት የሰራችሁ። እቺ ሶሻል ሚዲያ እናንተ ዛሬ መታችሁ ማን ነበር ያስሙ? ማን ነበር እስቲ ንገሩኝ። ስሙ ማን ነበር? ያ በጣም ባለጌ ነክ በጣም የታዘብኩ አሳፋሪዎች ሁሌ በቃ ሁሌ ጊዜ እንደሞ የኔ ፎቶ አድርጋ ነው ከመቼ ደግሞ በኔ ፎቶ ክሬት መጣሽ ነው እንጂ ወይ ለኔ የኔ ፎቶ ካረግሽ እኮ ለኔ ነው ማገዝ ያለብሽ። አሁንማ ደግሞ ልንገራችሁ ብዙም ሳያስፈልገንም ኤአይ ተዘጋጅቷል። ኤአይ የሚባል አለ። በኤአይ 5 ኤአይ ሰርተን እኔን የሚመስል 3 ጫልቱን የሚመስል 3 ዳንኤል ዳማን የሚመስል 3 አከሊን የሚመስል 3 እራሱ አብይ አህመድን የሚመስል 3 ሰርተን እንጨፈጭፋቸዋለን። አብይ አህመድ ሲሳደብ ማድረግ እኮ እንችላለን። ምን ችግር አለ? በኤአይ እንዳንበልጣችሁ። በኤአይ ጀዌኮ ኤአይ እጅሽ ላይ አይደለም እንዲ ያለው የኦሮሞ ልጅ በሙሉ እኮ እጅሽ ላይ ነው ያለው። ከኮምፒውተር አይቲ ሶፍትዌር ምናምን ለምን ራሱ አብይ አህመድ ሰርቶ አብይ አህመድን እንዲሰሩ አታረግም? ኤአያችንን ያለንን መሳሪያ እንጠቀም እንጂ ተው እንጂ ነውር አይደለም። ነውር ሚቲ ቀነስ አድርጉት እስቲ ቀነስ ጎዴ ቀነስ ጎዴ እንዲህ በቃ መቃወም አይቻልም። አንድ ሲጽፍ እሱ ሁላችሁም ጥሩ ማነው ስሙ አባበላ ነው ምናምን ዱባይ የሚኖረው ታስሮ የነበረው ማነው ስሙ? አገር ቤት ሲሄድ እንኳን የጅማ ልጆች አስረውትኛ አይደል እንዴ ድምጽ የሆን ነው ገርፈው 3 ወር ያስወጡት እሱ እኮ ጀዋርን ያልሆነ ነገር ተናገረው። ለማናገዘው ብትሉ ለአብይ አህመድ አግዘው ነውር አይደል? ነውር ሚቲ ሰፉን ቀቡ ሰፉን ጅሩ ክሪቲካል ፕሮግራም የሌላችሁ መሐመድ የሚባል እናንተ ነውር ነው። ተቃውሞን ይልመድባችሁ። በቃ ሲቃወማችሁ ተቃወማችሁ ነው። ያ እሱ ብቻውን አይደለም። በነገራችን ላይ አይስበር ብቻውን አይደለም። የኦሮሞ ልብ ውስጥ ያለ ልጅ ነው። እስከነ ምናምኑ ጀዋር መሐመድ ለኛ መኩሪያችን ነው። እናቴ ሪዘርቫችን ኪሳችን ውስጥ ለክፉ ጊዜ ይቀመጥ ብለን ያስቀመጥነው ሰው እንደሆነ አታውቁም እንዴ? እናንተ ስትደግሙ ኔክስት ተብሎ እኮ የተቀመጠው ማልታቴ ጉርባ ማልፈካቴ ካድሬ ሀአራው ማልፈካቴ እናንተ እኔ አንዳንዴ ገሱ ቢጤዎቹ ምናምን እንኳን ቢናገሩት ጥሩ ነው። ማን ነበር ስሙ? ቆይ
ምን ብሎ እንደተናገረ ግን መድገም አያስፈልግም። ያም ይመጣል ጀዋር እንደዚህ አድርገ ጀዋር እንደዚህ አድርገ ጀዋር አከስነ ጎዴ ጀዋር አከስነ ጎዴ ጀዋር ደግሞ በአማርኛ በኦሮምኛ ተናገሩ። አማራ እንዲያግዛችሁ ነው። አጊቱኮ አማራ እንዲያግዛችሁ ነው። ኢትዮጵያ እንዲደግፋችሁ ነው። እሱ ሲተነትን ያየሁት ምንድነው? እያንዳንዱ የሚተነትናት ችግሩን ነው። አጊቱኮ ችግሯን ነው የሚተነትናት። ይሄ ያለ በማስረጃ ይተነትናል። በማስረጃ ምክንያቱም እውነት ለመናገር እሱ ነገ እንዳይጣ ጫልቱኮ አንቺ የሆነ አስጠላኝ ተቀለሽ እሱ ሲናገር ማለት ደበረኝ። እኔ እሱን እንትናን የተቃወምኩበት ቀይታለ አብይን የተቃወምኩበት ቀን ይቆጨኛል ምናምን አላለ። ማን ተቃወም ማለት ድሮ ሳቀ ምን አውቃት ተቃወምም ነበረ። ይሄ እኮ ነው የሚያናድድሽ የኛ ቤት ጉድ። አባጊዲ ስትለጠለጪ እንትናልሽ ፋርማሲው እኮ ነው። ጫቱ የት አለሽ? ስምን እንዴት ናችሁ? ይህ አባጊዲ እኔ የምለው መተን ምን አጣሃረው ሰላም ስታሊንን አይቼው ያን ሁሉ ወጣት አስችላችሁ በጣም ያንገበግባል፣ ይጸጽታል። በእውነት ጫልቱ ምን አይነት ፖለቲካ ቁማር የደከመ መሆኑ። በዚህ አጋጣሚ ግን ዶክተር አብይ ልዩ ሰው፣ በቃ ልዩ ሰው ማለት ነው። እያንዳንዱ ማንነቱን ከተደበቀበት ከተቀበረበት አውጥቶ ፍንቶ አርቦ ለሰው ያሳየው፣ ለህዝብ ያሳየው ዶክተር አብይ አህመድ አይ ፕራውድ ኦፍ ሂም። በእውነት እኔ እሱን የተቃወምኩበት ጊዜ እንዴት ይሰጽተኛል። በጣም ያሳፍራል። ትላንት የኤርትራ ወታደር የትግራይ